ሰላም ጤና ይስጥልን። እንኳን ወደ The Beacon Talks ፖድካስት በሰላም መጣችሁ። ይህ የአማርኛ ፕሮግራማችን የመጀመሪያው ነው። እግዚአብሔር የተመሰገነ ይሁን። ዛሬ በመካከላችን ትልቅ አባት ይገኛሉ። እንግዳችን አድርገናል። እኚህ አባት ለብዙ መንፈሳዊ ልጆች ህይወት መለወጥ፣ ወደ ቤተክርስቲያን መቅረብ እግዚአብሔር ምክንያት ያደረጋቸው ናቸውና ከእሳቸው ጋር በሚኖረን ቆይታ እስከ መጨረሻው ድረስ ትከታተሉን ዘንድ በአክብሮት እንጠይቃለን። አባታችን መላከ ሰላም ቀሲስ አዲስ ናቸው። አባታችን እግዚአብሔር ይባርክ። አሜን። እንኳን ወደ The Beacon Talks ፖድካስት በሰላም መጡልን። ጥራችንና ክብረው ስለተገኙልን በልዑል እግዚአብሔር ስም በጣም እናመሰግናለን። እንኳን ደህና ቆያችሁ። እናንተም በዚህ ትልቅ ሚዲያ ጋብዛችሁን እንግዳ ስላደረጋችሁ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይባርክ። አሜን። አባታችን ያው ሰዓቶትን ሰውተው ለብዙዎቻችን ትምህርቱን አባትነት ምክሮን ለግሶ ስለመጡ በድጋሚ እናመሰግናለን። ያው ወደ ጥያቄው ስንገባ ስለ አባትነት ኃላፊነትና አገልግሎት ነው ትንሽ የምንጫወተው። ያው እንደምናውቀው ብዙ መንፈሳዊ ልጆች አሉት። ከወለዶት ውጪ በመንፈሳዊ ሕይወት የረዱት በጣም ብዙ ልጆች አሉት እና ይህን በጣም ትልቅ የቤት ስራ ነው ብዬ ገምታለሁ። ከኖርማል አገልግሎት የቤተክርስቲያን አገልግሎት አለቦት፣ የራሶት የኑሮ ህይወት አለ፣ ዩኬ ላይ ያለ ነው፣ ስራ አለ፣ ብዙ ነገር አለና እንዴት ነው ይህን አገልግሎት አጣምረው አንድ ላይ የሚሄዱት? ለልጆቻችንም ትምህርት ስለሆነ አባታችን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አምላካችን እግዚአብሔር ታላቅ የሆነችውን ሃይማኖት ሰጠን። በሃይማኖት ውስጥ እንድንኖር ሲፈቅድልን በዚህ ውስጥ ራሱ ባለቤቱ ሰው ሆኖ ተገልጦ በዚህ ዓለም እንድንኖር የሚገባ ነው። በእምነት ውስጥ እኛም አባት ሆነን ወይም ልጆቻችንን እረኛ ሆነን አባታዊ ድርሻችንን የምንወጣበትን ልጆችም በልጅነታቸው መንፈሳዊ ሆነው የሚወጡበትን መንፈሳዊ አደራን የሰራው መጀመሪያ የሕግ ባለቤት የሆነው መድኃኒታችን ኢየሱስ ክርስቶስ ነው። በማቴዎስ ወንጌል በምዕራፍ 28 ላይ ለካህናት የተሰጠ መንፈሳዊ አደራ አለ። ይህ መንፈሳዊ አደራ ደግሞ አሕዛብን ሁሉ በስሙ እንደምናጠምቅ በአብ በወልድ በመንፈስ ቅዱስ ስም አጥምቀን ተከታዮች አገልጋዮች ቃሉን የሚሰሙ የሚያደርጉ እንዲሆኑ ደግሞ እየተከታተልን እያስተማር የምንኖርበትን አደራ እስከ ዓለም ፍጻሜ ደግሞ እሱ ከእኛ ጋር እንዲኖር እኛም ቃሉን በነገረን በሰማን በተረዳነው ሕይወት የምንኖር ከሆነ እግዚአብሔር ከእኛ ጋር እስከ ዓለም ፍጻሜ ድረስ የዚህ ስራ ባለቤት አስፈጻሚ ሆኖ እንደሚኖር ራሱ ቃልን ሰጥቶናል። በዚያ መሰረት መቼም ክህነት የእግዚአብሔር ፈቃድና ምርጫ ነው። እግዚአብሔር ፈቅዶ ወደዚህ መንፈሳዊ አደራና ኃላፊነት መጥተናል። በዚህ ኃላፊነት ውስጥ ሳይገባን ብንመጣ እግዚአብሔር ግን የስራው ባለቤት እንደሆነ ስለምናም ስራውን በእያንዳንዳችን ሕይወት ውስጥ እንደ ፈቃዱ እንዲያስፈጽመው እንደ ፈቃዱ እንድንኖርበት። ምክንያቱም ክህነት የእግዚአብሔርን ፈቃድና ሀሳብ የምንፈጽምበት እንጂ የራሳችንን ሀሳብና ዓላማ የምንጓዝበት ከሆነ ትልቅ ጉዳት አለና እኛም ብቻ ሳይሆን ለምናስተምራቸው ለምንከተላቸው ምዕመናን ብዙ ጥፋት የሚያመጣው ክህነት የተሰጠውን እግዚአብሔራዊ አደራ በእግዚአብሔር መንፈስና ሀሳብ መጓዝና መራመድ ይቻላል። በዚያ መንገድ ውስጥ ስንኖር ግን የዚህ ሁሉ የፍጻሜ ባለቤት እግዚአብሔር ኃላፊነቱን በአግባቡ እንድንወጣ እኛም ፈቃደኞች ስንሆን
እግዚአብሔር በእኛ ፈቃድ ውስጥ ስራውን እንዲሰራ የታመነ አምላክ ስለሆነ ይረዳናል፣ ያግዘናል፣ ስራውን ያከናውንልናል ብለን በእምነት ወደሱ እንጂ በሰውኛው እግዚአብሔርን ሀሳብ በተለየ ክህነትን አደራ መውጣት ከባድ ነው። በተለይ ባለንበት ዓለም በዚህ በአውሮፓው የመጣንበት የስደት የወጣንባቸው ዓላማዎች ያው ቤተሰብ ኃላፊነት እንዲሆነው፣ ነገር ግን እግዚአብሔር ደግሞ ቀድሞ በዚህ ስራ ውስጥ እንድናልፍ ይህን ኃላፊነት እንድንወጣ የእሱ ፈቃድ ሲሆን ፈቃዱን ተቀብለን በዚህ ባለንበት አካባቢ ይህንን መንፈሳዊ አገልግሎት በመስጠት ላይ እንገኛለን። ይህ መንፈሳዊ አገልግሎት ደግሞ ያው እንደሚታወቀው ቤተክርስቲያን የሌለች ባልነበረችበት የራሳችን የሆነ ህንፃ የራሳችን የሆነ ቦታ በሌለበት ጊዜ ነው ወደዚህ ሀገር ስመጣ የነበረው ፈታኝ የሆነ ጊዜ ነው። እነዚህን ፈተናዎች አልፎ ምዕመናንን ሰብስቦ በእግዚአብሔር ዙሪያ ውስጥ ቆመው በንስሐ ታጥበው ስጋውን በልተው ደሙን ጠጥተው የሚኖሩበትን የንስሐ ህይወት እንዲኖሩ ለመምራት ብዙ ኃላፊነት የሚጠይቅ ስራ ነበረ። ነገር ግን በእውነት እግዚአብሔር ፈቃድ ሆኖ የእሱ ሀሳብ ጊዜ ቀድሞ የሚሄድ ስለሆነ የእሱን ሀሳብ ማንም ሊገታውና ሊመልሰው የሚችል ስላይደለ ፈቃድ ሆኖ ዛሬ ላለንበት አገልግሎት የደረስንበት ትልቁ እግዚአብሔር ስራ የሚሰራ አምላክ በመሆኑ ስራውን በመስራቱ ውጤት አይተን አሁን ብዙ ምዕመናን በንስሐ ህይወት ውስጥ እየኖሩ ይገኛሉ። እኛም ይህንን ኃላፊነት ስንኖር የራሳችን ኑሮ ነበረ አለን፣ የቤተሰብ ኃላፊነት አለ። ነገር ግን ይህንን ኃላፊነት እንዴት አድርገን ከዚህ ከመንፈሳዊ አደራ ጋር ልንወጣ እንደምንችል ቤተክርስቲያን መምህር ስለሆነች ቤተክርስቲያን ሁለንተናዊ ሙሉ በመሆኗ የቤተክርስቲያንን ሀሳብ መከተል ብንችል ከሆነ ሁሉንም ለማድረግ ምክንያቱም ቤተክርስቲያን የጊዜ ባለቤት ናት። ጊዜን በአግባቡ እንዴት መጠቀም እንደምንችል ያስተማረችን ቤተክርስቲያን ናትና ቤተክርስቲያን ውስጥ ስንኖር እንዴት ጊዜን መጠቀምና ጊዜያችንን በአግባቡ መስራት ከቻል ማንኛውንም ነገር ለማከናወን የማያዳግት መሆኑ በእውነት በዚህ በአውሮፓ ባመጣንበት በኖርንበት ጊዜ ውስጥ ለማየት ሞክረናል። ምክንያቱም ቤተሰብ እንደ አባት ኃላፊነትን ይፈልጋል። እነዚህን ሁሉ ጊዜን እግዚአብሔር የሰጠንን ጊዜ በአግባቡ በመጠቀም ውጤታማዎች ለመሆን እንደሚቻል አይተነዋል እና አሁን በእግዚአብሔር ፈቃድና በእግዚአብሔር ሀሳብ እንጂ በሰውኛው ይከብዳል። በተለይ ምክንያቱም የካህን ሕይወት በሀገራችን ሙሉ ሕይወቱን አገልግሎቱን ቤተ እግዚአብሔር ሰጥቶ ነው። እዚህ ግን ያለው አገልግሎት ኑሮውን በውጭ እየመራ ቤተክርስቲያንን በትሩፋት እያገለገለ ሲሆን ፈተናውም ከባድ ነው። ብዙ በኑሮ ላይ ጫና የሚሆኑ ነገሮችን እንግዲህ ያለን ፈተና ያው ሰዓትን በተለይ አንደኛ ላይ ያው የስራ ጠባይን በየት በኩል ነው በሚል ስራ ጠባይን በማስተካከል ነው ከአገልግሎት ጋር የማያራርቀኝን የራሴን የሆነ የግል ስራ ብሰራ ይህን አገልግሎት ውጤታማ ያደርገዋል የሚል እንትን ስለነበረኝ ሀሳብ በዛ መሰረት የቤተክርስቲያኒቱንም አገልግሎት ቤተሰቦቼንም ስራዬንም ብዙ ባልጎዳ መልኩ ጊዜውን በመጠቀም አገልግሎቱን ለመስጠት እድሉን አግኝቻለሁ። ይሄንን ግን ያው እግዚአብሔር እኛ ፈቅደን ለእግዚአብሔር እሺ ብለን እጃችንን ስንሰጥ እግዚአብሔር በየትኛውም ነገር ውስጥ ስራ እንደሚሰራ ግን አይተንበታልና ኃላፊነቱን በሱ ቸርነት ተወጥተናል። እየተወጣን ያለ ነው በሱ ፈቃድ ነው የሚሉ ማሰብ ይሄ ትልቅ ትምህርት ነው ለእኛም ለዲያቆናት ለሚያዩ ዲያቆናት ለሴቶችን በተለያየ አገልግሎት ላለን ለሌለንም ራሱ ትልቅ ስትሬንግት ነው ኃይል ለሚሆንንና አገልግሎት ለሚመጡ ፈተናዎችን አገልግሎት ውስጥ ላሉ ወጣቶች ምን ምክር ይሰጣሉ? ምክንያቱም የተለያዩ ፈተና ያጋጥማልና ጠንክሮ ለመቀጠል አንደኛ ክርስትና ፈተና ከሌለው ህይወቱ አደጋ ነው። ምክንያቱም ራሱ ባለቤቱ ይህንን አሳይቶናል። በዚህ ምድር ላይ በተገለጠበት ጊዜ መድኃኒታችን ክርስቶስም ያለ ፈተና ያሳለፋቸው ጊዜያቶች የሉ።
ከዚያም በኋላ ይህን አደራ የተቀበሉ ደቀ መዛሙርትም ክርስትናው ሕይወታቸው አገልግሎታቸው አልጋ ባልጋ የሆነ አይደለም። በብዙ ፈተናዎች የታጀቡ አገልግሎት ነበራቸው። እነዚያ ፈተናዎች ግን ለተለያየ መንፈሳዊ ጥንካሬና ብርታት ከፍ ወዳለ መንፈሳዊ አገልግሎት ሲያጠነክራቸው እንጂ ለውድቀት ምክንያት አልሆነባቸው። ፈተና ሁልጊዜ ለውድቀታችን ሳይሆን ለትንሣኤያችን እንዲሆን አንደኛ በጸሎት መትጋት አለብን። የምንፈተነው ፈተና እንደው ወደ ታች ተስፋ አስቆርጠን የምንሄድበት ደርቶ ወደ ተለየ ወደ አልተፈቀደ ቦታ እንዳንሄድ በጸሎት መትጋት፣ ቅዱሳን ያሳለፉትን የቅዱሳንን የታሪክ ሕይወት በመስማት ባለው የቤተክርስቲያኒቱን ሕይወት በማየት የበለጠ እንድንጠነክር የሚያስችል አላት። ቤተክርስቲያኒቱ ውስጥ ማየት መቻል ከፈለግነው ከዳሰስነው በውስጧ ውስጥ ያለው መንፈሳዊ ትጋትና ያሳለፉት አባቶቻችን ጥባት እንድንቆም የሚያደርገን እንድንኖርበት የሚያደርገን ተስፋ የሚሰጥ ብዙ መንፈሳዊ ነገር አለ። ግን ይሄን ልንኖረው የምንችለው መንፈሳዊውን ሀሳብ በውስጣችን ተክለን መንፈሳዊ ልባችንን በእግዚአብሔር ፈቃድ ውስጥ አድርገን መጓዝ ከቻለን እግዚአብሔርን ስራ ለመስራት በተለይ አሁን ያለንበት ትውልድ ይህንን መንፈሳዊ ትጥቅ መታጠቅ ከቻለ ስራውን ለመስራት አያዳግተውም። የሚያዳግተን ከዚህ ሀሳብ ውስጥ የምንፈተናቸው ፈተናዎች ለውድቀቶቻችን ተስፋ ለመቆረጥ የሚጋብዙን ከሆኑ ያው ብዙ ችግሮች ውስጥ ይወድቀናል እና በሚቻል አቅም ፈተናዎቻችን እንዴት ልንወጣቸው እንችላለን ብለን ወደ ተሻለ ጥንካሬ እንዲያድግ ስራ መስራት ይጠበቃል። ከዚህ ጋር አያይዘን አባታችን ብዙ የንስሐ ልጆች አሉትና አምሹር እርሱ ጋር መጥተው የተለያየ ህይወት ተሞክሯቸውን ጭንቀታቸውን አንዳንዶችን ተስፋ መቁረጥ ውስጥ ገብተው እርሱ ጋር መጥተው ሆፕን ተስፋን ለማግኘት እርሱ ጋር ይመጣሉና በምንድን ነው የሚያጽናናቸው? ልጆች ብቻ አይደሉም፣ ወጣቶች ብቻ አይደሉም። ያለንበት ዓለም የማንጠብቃቸው ሰዎች በተለያየ ፈተና ውጣ ውረድ ውስጥ የሚወድቁ ብዙ ወገኖች አሉ። በተለይ ይህ ሀገር ስንመጣ የምናስበውና እዚህ መጥተን የሚገጥመን የምናየው ነገሮች ሁሉ ለህይወታችን ውስጥ ምስቅልቅል የሚሉ ነገሮችን የምናይበት ዓለም ስለሆነ ቶሎ የተረበሸና ወደ ተለያየ ወደማይገባ ወደማንፈልገው ሌላ ችግር ውስጥ የምንገባባቸው አቅጣጫዎች ሰፊዎች ናቸው። ሰይጣን ደግሞ ሁልጊዜ ነገሮቻችንን ከጣለን ካዋረድን በኋላ ነው ጥሎን የሚሄደው። ያን ጊዜ ነው አወዳደቃችን ምን ላይ እንዳለን ምን እንደሆነ እንዳንነሳ አድርጎ ከጣለን በኋላ ነው እንድናውቅ እድል የምንሰጠው እና ብዙ ወገኖቻችን በተለያየ ፈተና ወድቀው ይመጣሉ፣ እናገኛቸዋለን። ግን በምናገኛቸው ጊዜ መከራቸው የደረሰባቸው ፈተና አንጀት የሚገባ ነው፣ ውስጥን ይጎዳል። ከእነሱ ጋር ቀርቶ እኛንም በጣም የሚያምነው ነገር ግን እነዚህ ሰዎች እንዴት ነው ተስፋ ለምልመው መሄድ የሚችሉበትን የሚለው የእግዚአብሔር ቃል ደግሞ አጽናኝ። ሰው እግዚአብሔርን ሲታጠቅ ከየትኛውም ችግር መውጣት የሚችሉ መሆኑን እነሱ የገጠማቸውን ችግር ደግሞ ከነሱ የባሰ ፈተና ያደረሰበትም ሰው እንዳለ ምክርን በመምከር በመገስ በማስተማር ነገር ደግሞ ይሄንን አልፎ ደግሞ ሌላ ተስፋ ነገር ሌላ ቀን ሆኖ ይሄንን እንደ ታሪክ የሚያወሩበት ቀን ሊደርሱ የሚችሉበት ቀን ከፊት እንዳለ የፊቱን ተስፋ በደንብ ማስጨበጥ ይፈልጋል እና ብዙውን ጊዜ የደረሰባቸውን ችግር ከሌሎቹ ያነሰ እንደሆነ ከዛም የባሰ ችግር እንዳለ ሲገለጽለት ብዙ ጊዜ እኔም ጋር ያለ የባሰብኝ አለ ብሎ የሚጽናና ብዙ ሰው አለ። ሁለተኛ የእግዚአብሔር ቃል ደግሞ ሕይወት ነው። ሁልጊዜ በሰማነው ባደመጥነው በቀረብነው በተለይ በችግር በፈተና ሰዓት እግዚአብሔር ቃል አጽናኝ ወደ ልባችን እንድንመለስ የሚያደርግ ስለሆነ በሰሙ ቁጥር ባዳመጡ ቁጥር ውስጣቸው እየተከፈተ ያ ተስፋ አስቆርጦ ወደማይገባ የጣላቸውን ጠላት እየጣሉ ሕይወት የሚሆናቸውን ብርሃን የሚሆናቸውን መንገድ የሚሆናቸውን ተስፋ የሚሆናቸውን ክርስቶስን ማየትና ማዳመጥ የሚችሉበትን በንስሐ መታጠብ ሕይወት እንደሆነ የሚያውቁበትና ያሳለፉት ነገር እንደ ዘበት አልፎ ወደ ተሻለ ደረጃ ላይ መድረስ የሚችሉበትን ተስፋ ሰጭ ነገር ከኛ ሲያገኙ በእውነት ትናንት የነበራቸውን ታሪክ ተለውጦ ዛሬ ለትልልቅ ደረጃ ሕይወታቸው የደረሱ እዚህ በአገልግሎት የምናያቸው በዝማሬ የምናገኛቸው እስካሁን ወደ ክህነትን ደረጃ መጥተው ለአገልጋይነት የበቁ ወገኖችን ያገኘንበት እድል ሁሉ አለ እና ሰው አቀራረቡ ወደሚገባው ወደ መጣበት ዓላማና
አጽናኝ የሆነውን ነገር ሲያገኝ የሰው ልጅ ወደ ተፈለገው ደረጃ ለመድረስ አያስቸግረውም ማለት ነው። በዚያ መልኩ እያረጋጋን ወደ ቦታው እየመለስናቸው ነው ማለት ነው። እንደው አሁን ይሄ ፖድካስትን ትንሽ ያንሳል ጊዜው፣ ግን ለአንድ ሁለት ምክር አሁን በጣም ተጨንቆ ላለ መላው የማያውቅ ምን እንደሆነም በቃ ጉድ ውስጥ ነኝ ብሎ ለሚያስብ እና መውጫ መንገድ ምንም ብርሃን ለማይታየው ሰው እንደው አንድ ሁለት አባታዊ ምክር ቢሰጡ። ዋው! የሰው ልጅ መውጫ መንገድ የለውም የሚባል ምንም ነገር የለም። ምንም ሰው መውጫ መንገድ የሚያጣው መውጫ መንገድ የለኝም ብሎ ተስፋ ቆርጦ ሲጠፋ ብቻ። ይቻላል ብሎ ወደዚህ ወደ እውነተኛ ወደ ክርስቶስ ሐሳብ ውስጥ መምጣት የቻለ ሰው መንገዱን አግኝቶታል። በዚህ መንገድ ውስጥ ደግሞ ቀን ሊፈጅበት ይችላል። አንዳንዱ በአንድ ቀን፣ በ3 ቀን፣ በ5 ቀን ይችላል፣ ለሳምንት፣ ለ15፣ ለ1 ወር ሊፈጅበት ይችላል። ግን ትዕግስተኛ ሆኖ ወደዚህ ይቻለዋል ብሎ ወደዚህ ወደ እውነት መንገድ መምጣት ግን ያስፈልገዋል። ወደ እውነቱ መንገድ መምጣት፣ መዳን የሚገኝበት፣ ተስፋ ወደሚገኝበት፣ ሕይወት ወደሚገኝበት መምጣት እድሉን ከተጠቀም የማይቻል ነገር የለም። ብዙ ወጣቶች በተለያዩ ሱስ ውስጥ ወድቀው የተቸገሩ ወገኖች አግኝተናቸዋል። ቤተሰብ የልጄ ተምሮ ትልቅ ደረጃ ላይ ደርሶልኝ ብለው ተልቆ እዚህ ግን የገጠሟቸው ያገኟቸው ጓደኞቻቸው ታሪካቸውን ለውጠው ባህሪያቸውን ለውጠው ሌላ ልጆች እንዲሆኑ ያደረጓቸው ብዙ ወጣቶችን አግኝተናል። እነዚያ ወጣቶች ግን ይሄን የእግዚአብሔር የሆነውን ተስፋ ሰጪ የእግዚአብሔርን ቃል ሲያገኙ በእውነት በሕይወታቸው ውስጥ እንደውም የበለጠ ጠንካራ ክርስቲያኖች ሆነው ያ ያዩት ነገር ንቀውት ምን ያህል እንደጣላቸው ምን ያህል ከሚፈልጉት ዓላማቸውን እንዳዘናጋቸው በተረዱ ጊዜ ባነው ነቅተው ይህንን የክርስትናውን ሕይወት ከእውነትና ከምር ይዘው እንዲኖሩ የሚያደርጋቸው የእግዚአብሔር ቃል ማለት ነው። ስለዚህ ወደ እግዚአብሔር ቃል የማይለውጠው የማያስተካክለው ነገር የለም። ቅዱስ ዳዊት ለዚህ ነው በቃ ወደ ንጹሕ ልቡና መምጣት እንዲያስፈልገው እግዚአብሔርን ንጹሕ የሆነ ልብ ፍጠርልኝ ብሎ እግዚአብሔርን በንጹሕ ልብ ሲጠይቅ መልስ አግኝቷል። ስለዚህ ወደዚህ ንጽሕናን ወደሚሰጥ ቅድስናን ወደሚሰጥ መንፈሳዊ ጥሪ ውስጥ ለመምጣት የትኛውም ላይ ያለ ሰው አያዳግተው፣ ቆርጦ ወስኖ ለመምጣት ወሳኝነት ያለው በዚህ ይሄ ቤተክርስቲያን ብዙ ተሞክሮ ያላት ስለሆነ ይሄንን ቀርቦ በዚህ ሰዓት ላይ ፈተና ላይ ያሉ ልጆች ቢኖሩ በዚህ እንደው ምንም የማልወጣው ችግር ውስጥ ነኝ ብለው የሚያስቡ ሰዎች ካሉ ተሳስታችኋል። መመለስ ይቻላል። እግዚአብሔር የቅርብ አምላክ ነው። በራቸውን እያንኳኳ ነው። ይሄ ዛሬው መልእክት ራሱ እናንተን የሚናገር ሊሆን ይችላል እና በሬን አንኳኳ እግዚአብሔር ተናገረኝ ብላችሁ ወደ እግዚአብሔር ልባችሁን ከፍታችሁ ብትመጡ መፍትሄው በቀላሉ ድናችሁ ሕይወታችሁን በምትፈቅዱትና እግዚአብሔር በሚፈቅደው መንገድ ለመምራት ባለድል መሆን ስለምትችሉ ከምትጨጠቁበት ካላችሁበት ምጥ ሆነው ደስታ ከማይሰጣችሁ ሰላም ካጣችሁበት ሕይወት ወደ እውነት ሰላም ወደ ሆነ ሕይወት ብትመጡ ቤተክርስቲያን በእጅ በሚገባ ተቀብላ ሕይወታችሁን ልታርቅ ትችላለች እና በዚህ መልኩ እንደው በዚህ ፈተና ያላችሁ ልጆች እግዚአብሔር ከዚህ ፈተና አውጥቶ ወደዚህ ቦታ እንድትመጡ ማስተዋልን ያድልልን እላለሁ። አሜን። አባታችን ያው ፐርፌክትሊ ወደሚቀጥለው ርዕሳችን አምርተውናል። ይህም ደግሞ ስለ ንስሐ ነው የምንነጋገረው አባታችን ነው። እንደው ንስሐ ምንድን ነው? እንግዲህ ንስሐ መታጠቢያ ማለት ነው። አሁን ለገላችን ሳሙና እንደሚያስፈልገው ሰውነታችን ሲቆሽሽ ባዝ ውስጥ ገብተን እንታጠባለን ብለን ተስፋ አድርገን መታጠቢያውን ገዝተን ቤታችን ተዘጋጅቷል። ልብሳችንም ሲቆሽሽ እንደዛው። ንስሐ ደግሞ ነፍሳዊ አካላችን ከእግዚአብሔር ጋር ልትኖር የሚገባትን የእግዚአብሔርን ፈቃድ ረስታ ተለይታ ወጥታ እግዚአብሔርን በመበደል ያሳለፈችውን የድካም ሕይወት በንስሐ ታጥበን ወደ እግዚአብሔር የምንቀርብበት ወደ እግዚአብሔር ፊት ንጹሕ አድርጋ ቅዱስ ዳዊት ቅድም እንዳልነው ንጹሕ ልብን ፍጠርልኝ ብሎ አዲስ ልብን ተመኝቷል። የቆሸሸውን በኃጢአት ያደፈውን ሰውነታችንን ክርስቶስ ሰላም፣ በክርስቶስ ፍቅር፣ በክርስቶስ የንስሐ ምሕረት ወደ ሕይወት የምንመለስበት ፍጹም ሰላም የምናገኝበት ነጽተን ጸጥተን ፈጣሪያችን የምንተባበርበት እሱ ከኛ እኛ ከእሱ ጋር የምንኖርበት ትልቅ ሕይወታችን በንስሐ ሕይወት ላይ ምእመናን በጣም በተለይ ወጣቶች የእሳትነቱን ዘመን የሚሻገሩበት ትልቅ ሀብታቸው የንስሐ ሕይወት ነው። ይህንን ዕለት ከዕለት ወደዚህ ሕይወት ውስጥ የሚቀሩበት ተስፋ ሳይቆረጥ ሁልጊዜም ወደ ልቅሶ ወደ ንስሐ ለመምጣት
የምንሮጥበት ህይወት ነውና የንስሐ ህይወት ለክርስቲያኖች እግዚአብሔር ትልቅ ለመዳን የሰጠን ተስፋ ነው። ተስፋ ሳንቆርጥ ሁልጊዜ ወደ እግዚአብሔር እንድንቀርብ የሚጠራን ህይወት ነው ማለት ነው ንስሐ ማለት። አመሰግናለሁ አባታችን። ያው ቅድም ካሉት ጋር ይገናኛል እውነት ለመናገር ምክንያቱም ንስሐ ለተጨነቁ ራሱ ቁልፍ ነው ብለው ያስባሉ። አባታችን እንዴት አድርጎ ይረዳል ንስሐ በጭንቅ ላይ ላሉ? ቅድም ካሉት እውነት ነው፣ በጣም ትልቅ መሰረት ነው። አንድ ሰው ህመም የሚባለው ቁስል ብቻ አይደለም። የሰው ልጅ ህመም ትልቁ እግዚአብሔርን መበደል፣ ሰውን መበደል፣ ቤተሰብን መበደል፣ ወላጅን ማሳዘን፣ በተለያዩ መልኩ ከሰው ከተፈጥሯዊ ጠባይ ወጥተን የኛ ያልሆነውን ጠባይ መኖር ሁልጊዜ ለአእምሯችን ይሄ የተሰራው አእምሮ እግዚአብሔራዊ ተፈጥሮ ያለው እግዚአብሔር ይህንን ሰው ሲፈጥረን እኛ በሱ መልክ በሱ አርአያ የተሰራ ነው። ስለዚህ ለኛ የሚስማማው ለዚህ ሰውነት የሚስማማው የመልካምነትና የእግዚአብሔር ጠባይ። ነገር ግን ከዚህ ጠባይ ወጥተን የማይገባው የኛ ያልሆነውን ስናስገባው ያኔ የራሳችን ያልሆነ በሽታ ጠመምተ ስለሆነ ካላችን ሰውነቶቻችን ህዋሳቶቻችን ብቻ ሳይሆን አይምሮአችንም ህመምተኛ ይሆናል። ጤና እናጣለን፣ ሰላም እናጣለን። በነፍሰው ትልቁ በሽታ ውስጣዊ አካላው ሰላም ሲያጣ ነው የሚተመው። ሌላውን በሐኪም እድናለሁ ይላል፣ በጸበል እድናለሁ ይላል፣ በእንደዚህ እድናለሁ ይላል። ሰላምን ግን ራሳችን ውስጥ ያለች ስለሆነች መጀመሪያ እነዚህ ሁሉ ለመተግበር ሰላማዊ አስተሳሰብ ያስፈልገናል፣ መንፈሳዊ አስተሳሰብ ያስፈልገናል። ወደዚህ ወደ መንፈሳዊ ልብና መንፈስ መምጣት ያስፈልገናል እና የንስሐ ህይወት ለማን እንደው ተስፋ ለቆረጡ ማናቸውም ሰዎች በክርስትና በመሰረቱ ተስፋ የሚያስቆርጥ ነገር የለውም። ሰው በሆነው ጊዜ ሁልጊዜ በመጣን ቁጥር አምላካችን ልጄ ብሎ ሊቀበለን እንደጠፋው ልጅ ሊሰበስበን የታመነ አምላክ ስለሆነ ተስፋ መቁረጥ አይጠበቅብንም፣ አይገባም። ክርስቲያኖች ተስፋ ቆርጠው ሊኖሩ አልተፈቀደላቸው። እሺ፣ ከዚህ ጋር ያይዘን ስለ ንስሐ አባታችን ብዙ ወጣቶች ንስሐ መግባት ይፈልጋሉ፣ ግን ፍርሃት አለ። እንደሚያውቁት አምሹር እርሶ ጋር መጥተው የተናገሩም ይኖራሉና አንዳንድ ወጣቶች ንስሐ ብገባ የምናውቃቸው ካህናት ይቀየሙናል፣ ኃጢአታችን ሲሰሙ ወይ ይፈርዱብንም ይሆናል የሚል ስጋትም ይኖራል እና ሌላም ደግሞ አንዳንድ ኤክስኪውዝ የምንላቸውም አሉ። ያው ለወጣት ንስሐ ገና እንዴ ያስረኛል የምንልም አለን እና ንስሐ ለማን መቼስ መግባት አለን? ንስሐ እንግዲህ መግባት ለአንድ ክርስቲያን ተብሎ እድሜያችን ኃጢአት በደል ከሚጻፍበት ከዚህ ከ7 ዓመት ጀምሮ አንድ ክርስቲያን ንስሐ እየገባ ኃጢአት በደል ከእግዚአብሔር ፊት እየተናዘዘ ሁልጊዜ እግዚአብሔር ንጹሕ ባህሪ ስለሆነ የእኛም ህይወታችን በእግዚአብሔር ፊት ንጹሕ አካል፣ ንጹሕ ህይወት፣ ንጹሕ መንፈሳዊ አካል ይፈልጋል። ለዚህ ወደዚያ ህይወት ውስጥ ሊለማመድ እንድንኖረው ያስፈልገናል። ምክንያቱም ሁልጊዜ ይህ ሰውነታችን እስከ ህይወት እስከ ልፈታችን ድረስ ድክመት አለ። ስጋዊ ጠባይ ስላለ የስጋዊ ጠባያችንን ማሸነፍ የምንችለው መንፈሳዊ ትጥቃችን እያደገ መንፈሳዊ ትጥቃችን እየበረታ ሲሄድ ነው። ስለዚህ ክርስቲያኖች አንደኛ የንስሐ አባት ለመቅረብ ፍራቻ ወይም ደግሞ ምን ይሉኛል የሚለውን ሀሳብ በውስጥ እንድንስል አይጋብዘንም። አንደኛ ትምህርቱ ራሱ የንስሐ ትምህርት ስናውቀው መጸጸት፣ ማዘን፣ መልቀስ በደረፍነው ባለፍነው ነገር ላይ ለምን ብለን መቆጨት ስለሆነ ሰው የሚቆጭበትን ያን የተጠየፈውን ነገር ለመጣል እንደውም የበለጠ ይተጋል፣ ይነቃል። ምክንያቱም ማንም ቆሻሻ ልብስ ለብሶ ተስማምቶት መቀመጥ አይፈልግም፣ ወይም ገላውን ታጥቦ ተመልሶ የቆሸሸ ልብስ መልበስ አይፈልግም። ስለዚህ ወደዚያ ወደ መንፈሳዊ ወደ ንስሐ ህይወት ውስጥ ሲመጣ ሊያስበው የሚገባው የመጀመሪያው ሀሳብ ያንን ኃጢአት የሰራውን ወይም ወደ ኃጢአት ሲተገብረው ምናልባት በር ዘግቶ ሊሰራው ይችላል፣ ወይም አገር አርቆ ከሰው ተለይቶ ተደብቆ ሊያደርገው ይችላል። ነገር ግን እግዚአብሔር እዛ ቦታ ላይ ያንን ኃጢአት ያየው ነበር። እዚያ ቦታ ላይ የምንሰራውን በቦታው ላይ የሚያየንን የሚፈራውን እግዚአብሔር ሰው መፍራት ነው ያለበት እንጂ በመምህረ ንስሐው ፊት ሲቀርብ
ስለሚናገረው ንስሐ መፍራት የለበት። ይሄ መጸጸትም ይሄ የንስሐውን ሕይወት አመኔታው ጎዶሎ እንዲሆን ያደርግበታል። ስለዚህ ሁልጊዜ ሲመጣ ተጸጽቶ ሊመጣ ያስፈልገዋል። ምክንያቱም በሚቀርብበት ፊት ዋናው ዓላማ እሱ ስለሆነ እግዚአብሔርም እኮ በመንግሥተ አባት ፊት እንድንቀርብ ራሳችንን ከሰን በደላችንን እኔ ብለን ራሳችንን በሚታይ በሚዳሰስ በምናየው ካህን ፊት ስለ ኃጢአታችን ስንናዘዝ ራሳችንን ከሳሾች ሆነን ማቅረብ የሚገልጽልን እና ወደዚህ ስንቀር ካህኑ ፊት እንዲህ ይሉኝ ይሆን ተብሎ አይተም መፈራት የለበትም። እንዲህ ይለኝ ይሆን ብለን የምንፈራው አንድ አምላክ ብቻ ስለሆነ ምክንያቱም ንስሐ የምንገባበት ያ ካህኑ ንስሐ የሚሰጠንም ካህን እሱም በንስሐ አባቱ በመምህረ ንስሐው ፊት እሱም ንስሐ እንደዚሁ የሚገባ አባት ነው። ንስሐ ስለ አባት ስላለው ማናችንም ካህንም ይሁን ጳጳስም ይሁን ማንም ይሁን ንስሐ አባት ይዞ ስለ ንስሐው ሕይወት ውስጥ የማናገር ግዴታ አለበትና ፍራቻን በንስሐ ሕይወት ውስጥ ብሎ ወደኋላ የሚለው ይሄ ጠላት አንዱ ከሚጠቀምበት መሳሪያ እሱ ነው። ቆይ እስቲ እንደዚህ ነው ገና ነኝ፣ አንደኛ ተመልሼ እንዲህ ብገባስ ተመልሼ እንዲህ ባጠፋስ ብሎ የሚያዳክም መንፈስ አለ። አንዱ ትልቁ ትግል ይሄን ነው መዋጋት ያለበት የቱ። ምክንያቱም እያንዳንዷን ቀን እኛ ጌታም የነገረን ሌባ በየትኛው ሰዓት ማነው ቤታችሁን ሊሰረስር ሊያጠቃ እንደሚመጣ አታውቁም። በራችሁን ተዘጋጅታችሁ ቆልፋችሁ እንደምትጠብቁ ሁሉ እናንተ ተዘጋጅታችሁ ቆዩ ብሎናል። በማዕከላዊ ዕድሜ ይውሰድ፣ በልጅነት ዕድሜ ይውሰድ፣ በዕድሜ እርጅና ይውሰድ፣ በየትኛው ሰዓት ልንጠራ እንደምንችል አናውቅም። ስለዚህ ሁልጊዜ ክርስቶስ የነገረን ንስሐ ግቡ መንግሥተ ሰማያት ቀርባለች ነው የተባለ። እግዚአብሔርን ቃል በሰማንበት ኃጢአት በደል መሆኑ ባወቅንበት ጊዜ ሁሉ ለንስሐ መፋጠን ትልቅ የክርስትና ፍሬ ነው እና ይህንን ፍራቻ ወይም አንዱ ጠላት የሚጠቀምበት እንዴት አድርጌ ነገስ ብደግመው ይህን ኃጢአት ከነገ ወዲያም ባፈጽመው ይል እስከ ሕይወት ፍጻሜያችን ድረስ የእኛ ሰውነት በተለያየ ኃጢአት ሊሆን ይችላል እንጂ ጠላት እኛን ከመፈተን አለ ወይም በፈተና በኃጢአት ከመፈተን አንወቃል ልናልፋቸው እንኳን አይደለም በዚህ ዓለም ላይ ያለ በታላላቅ ቦታዎች መንፈሳዊው ብቻ በሚሰማበት ቦታ የሚኖሩ አባቶች ጋር እጅግ በልዩ ፈተናና መከራ ውስጥ ነው የሚያልፉት። ግን እነዚህ ሁሉ ሕይወታችን ውስጥ ለንስሐ ትልቅ ቦታ ሰጥተን ዕለት ከዕለት በንስሐ እየታጠብን እንድንኖር፣ ነገር ግን ኃጢአትን በንስሐ ደግሞ እንደው አለ ንስሐ ብለን የምንዝረገረግ ሰዎች እንዳልሆን ግን ደግሞ ጠንቃቆች መሆን ይጠበቅብናል። የክርስቶስ ሐሳብ ሲገባ እግዚአብሔር ቃል በሕይወታችን ውስጥ እየተለማመድ ነው ስንመጣ አንደኛ ኃጢአትን ሰውነታችን መጸየፍ ይጀምራል፣ እንንቀዋለን። አሁን ሰው ትልቁ ችግር ኃጢአትን እንደ ፍቅረኛ አድርጎ ይዞ በንስሐ ውስጥ መመላለሱ ነው አንዱ ትልቁ ክፍተታችን። ኃጢአት ክርስቲያኖችን ሊጥል የሚችለው አቅም አንሷቸው ደክመን ነው ልንወድቅ የሚገባል እንጂ ከኃጢአት ጋር ተፋቅረን ተዋደን እየወደድ ነው እየተስማማን ልንኖር አይገባል። ኃጢአትን ልንንቀው ይገባል። እግዚአብሔር ያልፈቀደውን እግዚአብሔር ያልወደደውን እግዚአብሔር ቤተክርስቲያን ያልነገረችን ሕይወት ሁሉ ላለመኖር የምንለማመድበት ሕይወት እኮ ነው ክርስትና። ሰማያዊው ሕይወት የምንለማመድበት ኑሮ ነው አሁን እዚህ ውስጥ አሁን እዚህ ዓለም ውስጥ እየኖርን ያለ ነው። ስለዚህ ከዚያኛው ዓለም ውስጥ የምንጥለው ይህንን ሕይወት መርጠን ስንከተል የክርስቶስን እዚያ ዓለም ላይ ያለውን ሐሳብ የምንጥወው ነገሮች እንዳለ አምኖ መምጣት ነው አንዱ ክርስትና። ስለዚህ አምነን ስንመጣ ለመጣል ከዚህ ከተጣበቀብን ከተለማመድናቸው ኃጢአት መጣልን ሁልጊዜ ቆርጠን ስንነሳ ለንስሐም ያለን ፍቅር ለንስሐ ያለን ክብር ሁልጊዜ ወደ ንስሐ ለመፋጠን ያለን ፍላጎት ከፍ እያለ ይሄዳል። ፍራቻ የሰው ሰውየውን ይጠፋና የማየውን ኃጢአቴን ስሰራ ያየኝን እግዚአብሔርን ነው መፍራት የሚገባል። ያላየኝን ሳደሉ በድርጊቱ ነው። አሁን ሰው ከሚነገር ይልቅ ሲደረግ ያየው አይደል የሚያስፈራው። እንግዲህ አሁን ሰው ኃጢአት ላይ አገኘው ከሚለን ይልቅ እንደው አይሰማሁብህ የሚለን ቀባላል። አየሁ ይሄን እግዚአብሔር ግን አይቶብናል። አሁን ሁልጊዜ የሚለን አይቼብሃለሁ አይቻለሁ ይለናልና ላየን እግዚአብሔር ራሳችንን በንስሐ አጥበን ወደሚወደው ፍቅር እሱ ደግሞ አይቶብን እንደ ሰው በአደባባይ የሚጥለን ፈርዶ የሚያንከባልለን አለ። የእኛ አምላክ ብንሰራ ኃጢአት ስናለቅስ ስንጸጸት ልጅ ብሎ ሊያቅፈን ሊደግፈን የሚታመን አምላክ ስለሆነ በዚህ በንስሐ ሕይወት ላይ ፍራቻችን ላይ
ልንቋቋም ልናሸንፈው የሚገባን የብዙ ወጣቶች ድክመት ስለሆነ መታረም ያለበት። እናመሰግናለን አባታችን። ያው ከዚህ ጋር እያይዘው ደግሞ ቅዱስ ቁርባን ያው ከንስሐ በኋላ ደግሞ ቅዱስ ቁርባን ስለሆነ ቅዱስ ቁርባን አስፈላጊነቱ እንዴት ነው? ከነሰርትን ማንተ እድሜ በኋላ ነው ቅዱስ ቁርባን መቀበል አለብን ወይስ ለሕፃናት ብቻ ነው? እንዴት ነው? እሺ መልካም። ይሄም ትልቅ የሆነ ጥያቄ ነው በእውነት ብዙ ወላጆችም ሊማሩበት የሚገባውና ልጆቻቸውን ሊያስተምሩ የሚገባው አንዱ ትልቁ መልእክት ይሄ ነው። ምክንያቱም ልጆች ከተወለዱ ከሥላሴ ልጅነት ካገኘንበት ቀን ጀምሮ ይችን ዓለም ለቀን እስከምንሄድባት ጊዜ ድረስ የክርስቶስን ሥጋውና ክቡር ደሙን ተለይተን እንድንኖር ቤተክርስቲያን አታስተምረን። የምንለይባት ጊዜ እግዚአብሔርን በደልኩ፣ ኃጢአት ሰራሁ፣ የንስሐ አባቴን ሳላገኝ ሳላማክር ሳልናገር ብለን ያችን የንስሐ አባትን አግኝተን የሚሰጠንን የቅኖና ሕይወት እስከምንፈጽም ወይም የንስሐ ሰዓታችንን እስከምንፈጽም ካህኑ የሰጠንን ካህኑ ያዘዘንን እስከምንፈጽም ካልሆነ በስተቀር በፈቃዱ አንድ ክርስቲያን ከቅዱስ ሥጋው ከክቡር ደሙ ተለይቶ እንዲኖር ቤተክርስቲያን አታዝም። ልንበድል እንችላለን። በደላችንን ግን በንስሐ ታጥበን እንድንመጣ እድሜ ገደብ የለው። አንድ ክርስቲያን ከልጅነቱ ጀምሮ የንስሐ አባት መያዝ በሚገባው ሰዓት ንስሐ አባት ይዞ ስለ ንስሐው በቅርበት ከአባቱ ጋር እያወራ እየተነጋገረ አንዳንዴ ይህም ያለ መቀራረብ ነው። ብዙዎች የንስሐ አባትና ልጆች እንዲህ አይነት ቅርቦች ማጣት ብዙ ጊዜ ፈሪዎች እንድንሆን ልጆቻችን እንዲፈሩ የሚውሉትም ያለ እኛም የምንቀርበው አባት ጋር ሄደን ንስሐ እንደምንገባ ማሰብ መቻል ያለባቸው ነው። ፍራቻቸውን አውጥተው ዕለት ከዕለት በንስሐ እየታጠቡ ከቅዱስ ሥጋው ከክቡር ደሙ የምንለይበት ቀን ሊኖረን አይገባም እና በመምህረ ንስሐ እየቀረብ የክርስቶስን ንስሐችን እየገባን ልንኖር ነው የተፈቀደልን። እሺ አባታችን፣ ከዚህ በመቀጠል ደግሞ ስለ ወላጆችና ልጆች ግንኙነት እና ጀኔሬሽናል ጋፕ የሚባለውን ነገር እናንሳ። ያው እንደምናውቀው እርስዎ በጣም መልካም አገልጋይ ልጆች አሉት እዚህ ሀገር ሊያሳድጓቸው እና አንደኛው ነገር በጣም ወድላቸው የእርስዎን ልጆች መንፈሳዊነታቸው ነው እና ከነሱ የምንማረው ብዙ ነገሮች ቢኖሩም ያው እናንተ ናችሁ እና እንዴት ነው እርስዎም አሉ አባታቸው እንዲሁም ውድ ባለቤቶት ሚናዋስ እንዴት ነው? በዚህ ላይ ልጆች ቤተሰባዊ ሕይወት ውስጥ ትልቅ ስራ ይጠይቃል። አንድ ቤተሰብ ወደ ትዳር ሕይወት ውስጥ ከመጣ በኋላ ያንን የትዳር ሕይወት እንዴት መምራት እንዳለበት፣ እንዴት መተዳደር እንዳለበት ቤተክርስቲያናችን ሕግ አላት፣ ስርዓት አላት። ወደዚህ ሕይወትም ሲመጡ ምዕመናን በአግባቡ ይህንን ትምህርት ተምረው ማውቀው ተረድተው ሊመጡ ይገባል እና በዚያ መሰረት ልጆች በተለይ ከመጡ ልጆች ከፈሩ በኋላ በልጆች ላይ የሚሰራውን ስራ ተግባራዊ ሆነቱን ለማየት መጀመሪያ ወላጆች የመሰራት ጠባይ ነው። አሁን ትልቁ ፈተና ቤታችን ትዳራችን ሳይሰራ ልጆቻችንን መስራት ከባድ ነው። መጀመሪያ ወላጆች መሰራት አለባቸው። ራሳቸውን እግዚአብሔር በሚወደውና በሚፈቅደው መንገድ ውስጥ ነው ወይ ያለሁት? ለባሌ መልካም ሰው ለሚስቴ መልካም ባል ነኝ ብለው መፈተሽ መቻል አለባቸው። እነዚህ ሰዎች እርስ በርሳቸው መልካም የሆነ ሕይወት መሰጣጣት ካልቻሉ ልጆቻቸው ከነሱ ይሄንን መንፈሳዊ ነገር ካልተማሩ አርአያነታቸውን በተግባር ከጊዜ ውስጥ ካላዩ ልጆችን በተለያየ መልኩ ቀርጬ ያሳድጋለሁ ማለት በጣም ከባድ ፈተና ነው። የመጀመሪያው ድርሻ ያለው ወላጆች ጋር ነው። ወላጆች ጥሩ የሆነ መንፈሳዊ ግብብነት፣ ፍቅር፣ ሰላም፣ መተዛዘብ፣ መደጋገፍ፣ አንተ ትብስ አንቺ ትብስ ተባብሎ መተሳሰብ የመጀመሪያው ድርሻ ሊሆን ይገባል። ከዚያም በመቀጠል ደግሞ ለልጆች ላይ በምንሰራበት ጊዜ ብዙ ወላጆች የማያቸው ልጆቻችን ስለሚበሉት ስለሚጠጡት ትልቅ ደረጃ ላይ ደርሶልኝ ጥሩ ትምህርት አግኝቶ እንደዚህ ሆኖ የሚል ግንዛቤና አሳሰብ ነው ያለው እንጂ መንፈሳዊ ሆኖልኝ ክርስቲያን ሆኖልኝ እግዚአብሔርን ወዶልኝ በዚህኛው ዓለም አቅሙን ወደደ አንድ ሰው ማደግ የለበት አቅሙን የሚችለው
ብዙ ወጣቶች ከጥቅም ውጭ እየሆኑ ያሉት የወላጆቻቸውን ሀሳብ መፈጸም እያቃታቸው ተቸግረዋል። የወላጆች ጫና ልጄ እኔ ዶክተር እንድትሆንልኝ ነው የምፈልገው፣ ልጄ እንዲህ አይነት ሰው እንድትሆኑ፣ ፓይለት እንድትሆን፣ የሆነ ነገር እንድትሆንልኝ ነው የምትፈልገው። ጥሩ ነው ሀሳቡ፣ ግን ለልጆች ያለ አቅማቸውና ያለ ተሰጧቸው ችግር ውስጥ እንዲገቡ በሮች መሆን አይጠበቅብንም እና ያን አቅማቸው በሚችለውና የነሱ በሆነው በጥናታቸው ብርቶች እንዲሆኑ የሚያጠፉት አላግባብ የሆነ ጊዜ እንዳይኖር ወላጆች መጠንቀቅ የሚገባቸውን ጥንቃቄ ማድረግ አለባቸው። ልጆቻቸው ላይ ጊዜያቸውን በምን እንደሚጠቀሙ ጊዜያቸውን መፈተሽ ያስፈልጋል። ቤተሰባዊ ህብረቱ ደግሞ ምን አይነት ይመስላል ደግሞ መመካከር ያስፈልጋል። የጋራ የሆነ ውይይት፣ የጨዋታ ጊዜ፣ ወንጌል መጽሐፍ ቅዱስ የማንበቢያ ጊዜ፣ በማህበር ተሰብስቦ የመጸለይ ጊዜ፣ ቤተ ክርስቲያን በጠዋት ይዞ ሄዶ አስቀድሶ ሌሊት አሁን ልጆቻችን ትልቁ አሁን በእኔ ቤት ብንሄድ ልጆች እኔ ልሄድ በምነሳበት ቤተ ክርስቲያን ሰዓት ላይ 2 ሰዓት ላይ የምነሳ ከሆነ 2 ሰዓት ላይ ልጆቻችን ተነስተው አብረውን ቤተ እግዚአብሔር ውስጥ ነው። ቋንቋ አይገባቸውም፣ ምንም አይገባቸውም። ግን እግዚአብሔር እዛ ቦታ ላይ ስላለ የእግዚአብሔር መንፈስ እነዚህ ልጆች ጸጋ ሆኖ ያሳድጋቸዋል የሚል ተስፋም ስላለ በቤት ውስጥ መኖራቸው፣ መምጣታቸው፣ መገኘታቸው ራሱ በእግዚአብሔር ቤት ውስጥ እግዚአብሔር የጥበብ አምላክ ስለሆነ ዮሐንስን በማህፀን አስተምሮ ለምስክርነት ያበቃ እግዚአብሔር ልጆችን እንኳን በአካል ታይተው እያዩ እየሰሙ የሚያገኙት ነገር ትልቅ በእድገታቸው በህይወታቸው ውስጥ አስተዋጽኦ አለው እና ቤተ እግዚአብሔር ውስጥ የማምጣት ዕለት ከዕለት ከቤተ እግዚአብሔር ውስጥ እንዲኖሩ ማድረግ አንዱ ድርሻ የሚሆነው ትልቁ ሀብት ግን ቤት የሚኖሩት ህይወታቸው፣ ቤተሰባዊነታቸው፣ ፍቅራቸው፣ አንድነታቸው፣ መተሳሰባቸው አብሮ የሚያድግ ከሆነ ነገ ቋንቋቸው ለመለየት አያዳግተውም። አሁን የብዙ ሰዎች የወላጆች ችግር ሆኖ የምናየው አስተዳደጋቸው ላይ አብሮ ሳይሰራ ያደገ እንትን ኋላ የተደበቀው ጠባያቸው ብቅ ይላል ማለት ነው። ልጆች መግባባት የማይችሉበት ደረጃ ከተደረሰ በኋላ በቃ ልክ ያን ቀን ነበር የሚጠብቀው ያ ልጅ እንጂ በትክክለኛው ስሪት ተሰርቶ አላደገም። የሆነ እናቱና አባቱ እሱን መከልከል የማይችሉበት ወይም መቆጣጠር የማይችሉበት ቀንና ጊዜ እስኪደርስ ድረስ ያችን ቀን የሚጠብቅ ልጅ አድርገን አሳድገናል ወይ ብለን መጠየቅ ያለብን ያለ ነው። ብዙ ወጣቶች ልክ 11 ዓመት ቤት ለብቻቸው መቀመጥ የሚችሉበትን ጊዜ እስኪያገኙ ድረስ ራሳቸውን ደብቀው የሚመጡ ልጆችን አይተናል። ልክ 12 ዓመት ወይም ያቺ ቀን ስትደርስላቸው ቤተ እግዚአብሔር አልሄድም ብለው ከወላጆች ጋር ሲጣሉ ሲሟገቱ እናያለን። ያ ለምንድን ነው? ወላጆችና ልጆች መሰረቱ ላይ የተሰራ ስራ ባለመኖሩና ልጆቹን የቤተ ክርስቲያን ፍቅር እንዲያድርባቸው፣ የቤተሰብ ፍቅር እንዲያድርባቸው፣ የወላጅ ፍቅር እንዲያድርባቸው፣ ወላጆችን ማክበር፣ እናቱን ማክበር፣ አባቱን ማክበር ምን አይነት ህይወት እንደሆነ ቤተሰባዊ ምክክር ውስጥ አብረው ወላጁ ራሱ ሚስቱን አክብሮ ሲያሳይ፣ ባል ሚስቱን አክብሮ ሚስት ባሏን አክብራ ለልጆቿ ጥሩ ምሳሌ ሆነው ሲያሳዩቸው እነዚህ ልጆች ተስፋ ያላቸው ልጆች ይሆናሉ ማለት ነው። እና አለመግባባቱ የሚመጣው ቋንቋ ብቻ አይደለም። ያው ብዙ ያየሁት ሀሳቡ ነው። ብዙ ሰዎች የማይግባቡት አንደኛ ቋንቋቸውን ማወቃቸው ልክ የቀሩ የተጎዱ ይመስሏቸዋል። በሚቻል አቅም በእኔ አሁን በኖርንበት በዘመናችን ልጆቻችን ቤት ሲገቡ ሊያወሩ የሚፈቀድላቸው የነበረው ያችኑ አማርኛ ቋንቋ ነው። እቺ ኢትዮጵያ ነው ያለንባት። እዚህ ስትገቡ ኢትዮጵያ ናት ነች የምንላቸው፣ ስትወጡ በሌላ ቋንቋ፣ እዚህ ስትገቡ ግን የምንግባባበትን ወደፊትም ትሄዱ ሀገር ቤት ወገኖቻችሁን እንግዳ እንዳትሆኑ ለቤተሰብ ማወቅ አለባችሁ የሚለው ልጆቹን በመስማት ያን ነገር በማድረግ ብዙ አሁን አልተቸገረም እና ግብብነቱ አግባብ ባለው መልኩ ቤተሰብ ከተግባባ ከመሰረቱ ላይ ስራ ከተሰራ የሚቀጥለው ሰዓት ላይ ቀለል ያለና ልጆቹ ሳይባሉ አሁን ዛሬ ብዙ ወጣቶች ወደ ቤተ እግዚአብሔር በፍቅር እየመጡ እያየናቸው ናቸው። ይሄንን እንደዚህ ስራ ለመስራት የሚያስችለን ቤተሰባዊ መሰረትነት ተስተካክሎ ቤት ሲችል ነው ያምናለሁ። እና በዚህ ደግሞ ሜንሽን አድርገን እንለፍና የእርሶን ባለቤትን እናመስግን። ምክንያቱም ከእርሱ ጋር ጎን ለጎን ያው ለቤቱት መሰረት ናትና እዚህ ያሉ ልጆቹንም ከእርሱ ጎን ሆና እሷ ናት። በተለይ እዚህ ሀገር ደግሞ ካህናት አገልግሎት ላይ ሲሆኑ ቤት ያለውን ነገር ተቋቁመው ችለው ነው እናቶች፣ ሴቶች ካህናት በደንብ አገልግሎታቸውን እንደዚህ በደንብ አድርገን እንድናገኙት የሚያደርጉንና እሳቸውን ብናነሳ እሷን እውነት ነው። በእውነት የሚገባው
የሚገባትን ልጆቹ ላይ አብዛኛው በተለይ የኛ ስራ ጠባያችን እንደገና የአገልግሎቱ ተፈላጊነቱ በከተማም በውጭም ስለነበረ ይሄንን ሁሉ ኃላፊነት ለመስራት በቤት ውስጥ ያለውን ሸክም ለመሸከም በልጆቹም ሆነ በቤቱ ጓዳ ጎደሎ ነገር ሁሉ ኃላፊነቱን ተቀብሎ ይሄኛው ስራ የእግዚአብሔር ስራ ነው፣ እኔም በዚህ ስራ ውስጥ እጠቀማለሁ ብሎ አስቦ የስጋ ጥቅም አይደለ የነፍስ ጥቅም እንደሚገኝ በተለይ ማሰብ ሲቻል በነፍሴ ይሄ ስራ እኔንም በነፍስ የሚጠቅመኝ ነው ብሎ ካህኑ የሚያገኘው አገልግሎት ካህኑ የሚሰጠው መንፈሳዊ አገልግሎት ቤተክርስቲያን ብቻ ሳይሆን እኛንም ጥቅም አለው የሚል መንፈሳዊ አስተሳሰብ በመኖሩ ያ መንፈሳዊ ሞራል የምትደክመውን የምታሰራውን ስራ እንዳታየው ያደርጋታል። ምክንያቱም እዛ ቦታ ላይ የሚካሄደው አገልግሎት ብዙ ነፍስ የሚድኑበት ብዙ ክርስቲያኖች ሕይወት የሚያገኙበት ስጋው ደግሞ ያልተቀበሉ ለስጋው ደግሞ የሚደርሱበት በእምነት ያልተጠመቁ ለጥምቀት የሚበቁበት ትልቅ መንፈሳዊ አደራ የሚሰራበት ስለሆነ ያንን አገልግሎት ለመስጠት ትልቅ አስተዋጽኦ የቤት ኃላፊነቱን በመሸከም ነው። ምክንያቱም እዚህ ሀገር ሌላ ረዳት አጠገባችን የምናስቀምጠው ከሌ የሚባል ለሁሉም ኃላፊነት ያለው ወላጅ ላይ ስላለ ያንን የወላጅ ኃላፊነት በመረከብ ያለ ማጉረምረም እስከዚህ ጊዜ ድረስ ልጆቹ ላይ ቤተክርስቲያናዊ ሕይወታቸው በስጋዊ ትምህርታቸውም ጠንክረው እዚህ እንዲደርሱ ምክንያት የሆነችው የበለጠ ከኔም በላይ የሚያውቋትም ለሷ ነው። ሁሌም ልጆቹ ብዙ ጊዜ ይከሰሳሉ። አሁን ውስጥ ማደጋቸው ደግሞ ጠቅሟቸዋል። በእውነትም ከቤት ውስጥ ከመጡ በኋላ አሁን አድገው ሲያዩት የኛ ኃላፊነት የምንሮጠው የምንሄድባቸው አገልግሎቶቻችን ፍሬውን ሲያዩት ለካ አባታችን ይሄ ነበረ የሚለውን ሐሳብ የደረሱት ሲያዩት አሁን ከእንትን በኋላ ነው እንጂ ድሮ እንዴ ልደቴ ላይ ያሳትገኝ እነሱ ልደት ሲያከብሩ ላልኖር ይችላለሁ። እነሱ የሆነ የትምህርት ቤት ጥሪ ሊኖር ይችላል፣ እኔ ሌላ ጉዳይ ላይ እንደዚህ አይነት ጉዳይ አለ ብዬ እሄዳለሁ። እንዴት ነው የኛን ጉዳይ ከሰው ጉዳይ አስቀድሞ የሚል ሁልጊዜ ጥያቄያቸው ነበር። አሁን እያደጉ ሲያዩት ግን ራሳቸው ጊዜ ላይ መልሱን አግኝተው እንዲህ እኮ የምንለው እንዲህ እያልን ነበረ፣ አንተን ጥሪ ይለን ነበረ። ግን አሁን ውጤቱን የቤተክርስቲያኑን አገልግሎት በውጭ ያለውን አገልግሎት በምዕመናን ላይ ያሉ ችግሮች ፈትኖ ቀረብ ብላችሁ ስትፈቱ ስናይ በእውነት ለካ ተገቢ ነበር የሚለውን እየተረዳን ያለ ነው። እናታችን ስትነግረን ብዙ እንትን አንለውም ነበረ። አሁን ግን በተግባር ውስጥ ገብተው ሲያዩት አገልግሎት ውስጥ ሲያዩት ይሄ ነገር ያው ለነገ ለራሳቸውም የሚጠብቃቸው ኃላፊነት እንደወዱ የተረዱ ይመስለኛል። በእውነት እሷም በዚህ አገልግሎት እስከዚህ ድረስ የአገልግሎት እንዲሳለጥ እንደና አገልግሎት ላይ ብርቱ እንድንሆን የረዳችን የእሷም ትጋት ነው እንጂ እሷም ቅሬታ ቢኖራት ቤቴ ያስፈልገኛል ከተባለ በተጠራነው ጥሪ ሁሉ እንደ ልብ ሮጠን መንፈሳዊውን አገልግሎት ለመስጠት የሚያስችል እድሉ አይኖርም ነበርና እሷም በእውነት ጸጋውን ያብዛለን። አሜን። አባታችን እንደው በዚሁ አያይዘን ጥሪ እናስተላልፍላቸው ለባለቤቶት ለሌሎችም ነው ለሴቶች ግን ለወጣቶች ለራሴም ራሱ ብዙ ትምህርት ናቸው ነው ያ ወደፊት እንግዲህ እንግዳቸው አድርገን እንደምንጋብዛቸው እርግጠኛ ነኝ። ስለነበረን ቆይታ እጅግ ያመሰግን። የመጨረሻ አባታዊ ምክር ካሉት እንድንጠነክር እኔ ላስተላልፍ የምፈልገው በሁሉም አቅጣጫ በትዳር ያሉ ህይወቶች በእጮኝነት ዘመን ላይ ያሉ ወጣቶች እንደዚሁ ዛሬ ያለንበት ዘመናችን ሚዲያው በጣም ፈታኝ የሆነ ጊዜ ላይ ያለን ሰዎች ሲሆን ብዙ ትዳሮች መንፈሳዊነታቸውን እያጡ ምክረ ካህን እያጡ መንገዳቸውን ስተው አባት አልባ ልጆች የሚያዩበት ከተማ ይሆን ሀገር ይሆናል። እንደዚህ ስራ የሚፈልግ ይመስለኛል። ስለዚህ ወደ መንፈሳዊ ህይወት ውስጥ መማር የሚገባንን ማወቅ የሚገባንን ስለ ትዳር በተለይ ይሄኛው ትውልድ የመንሱን ስለ ትዳር በደንብ ግንዛቤ ይዞ ወደ ትዳር መግባት ያን ግንዛቤ ባለመያዝ የሚጀመሩ ትዳሮች ከመንገድ እየቀሩ ብዙ ልጆች ወላጅ አልባዎችና በአግባቡ የቤተሰብ ፍቅር እንዳያገኙ ምክንያት የሆነው ስለ ትዳር ያለን ፍጹም ግንዛቤ ባለመኖሩ እንዲሁ ኑሮ ሲደክመን እንደው ሰው ብቸኝነትና
ይሄ ስጋው ኑሮ ሲደክም የሚጀመር እንደሆነ ቀን የሚተው ነገር አድርገው የምናስበው እንዳይሆን ፍጹም ትዳር ትልቅ ክብር ያለውና እግዚአብሔር የሰራው ስር መሆኑን አውቀን በተለይ ወጣቶች ከጋብቻ በፊት ያለንን ሕይወት ስለ ትዳር ያለንን አመለካከት ቢቻል የእናንተ ሚዲያ በዚህ ነገር ላይ ትኩረት ሰጥቶ ትምህርት የሚሰጥበት ወሳኝ ስለሆነ ወደ ትዳር ከመኬዱ በፊት ማወቅ የሚገባቸውን መረዳት የሚገባቸውን ስለ ጋብቻ ተረድቶ የተጀመረ ሕይወት ፍጻሜው ያምራል። ግን ሕይወትን ትዳርን የሆነች ነገር ፈልገን የምንጀምረው ከሆነ ያቺ የምንፈልጋት ትንሽ ነገር ስትጠፋ በእርግገን የምንጠላው ከሆነ እግዚአብሔርንም እናሳዝናለን። በእኛ ምክንያት የመጡ ሕፃናት ልጆቻችንን አባት ወላጅ አልባዎች እየሆኑ እናሳዝናቸዋለን። ከዚህ እንድንተው እንድንማር ትዳራችን ላይ ስራ እንዲሰራ ወደ ቤተ ክርስቲያን ቅረቡ። ወደ መምህረ ንስሐዎቻችሁ ቀርባችሁ ትዳራችሁን ተነጋገሩ፣ ተወያዩ። መምህረ ንስሐዎቻችሁ የበለጠ ታሪክ ስራ መስራት ይቻላል በእናንተ ውስጥና ይሄን በወላጆች ላይ በደንብ አጽንኦት ለመስጠት ነው። ሌላው ይሄ ትውልድ ደግሞ በዚህ ሶሻል ሚዲያው እያጠፋ ያለ ትውልድ አለ። ብዙ የጸሎት ጊዜ እንዳይኖረን፣ የቤተ ክርስቲያን አምልኮት ጊዜ እንዳይኖረን፣ ቦታዎቻችንን ሁሉ አይደለም የምንማረው ዓለማዊ ትምህርቶቻችንን እንኳን በአግባቡ እንዳይወጣ ሚዲያው ብዙ ህይወቱን እየተቆጣጠረው ነው። አጠቃቀማችንን ጥንቃቄ ነው የሚገባና የማይገባውን መለየት የምንችልበትን ሚዲያ የምንጠቀም ሶሻል ሚዲያ የምንጠቀምበት የተለካ የተሰፈረ ጊዜ እንዲኖረን የምናያቸው የምንጠቀማቸው ሚዲያዎች ራሳቸው መንፈሳዊ ህይወታችንን የሚሰርቡ የሚያጠፉ ክርስትናችንን የሚያዝረበርቁ እንዳይሆኑ ጠንቃቃዎች እንድንሆን ያስፈልጋል። አለበለዚያ ጊዜ ብዙ ትውልድ እየተበላን ያለ ነው። ብዙ ትውልድ እየጠፋ ያለ ጊዜ ነው ይሄ ሶሻል ሚዲያውና የሚጠቅሙ ብዙ መንፈሳዊ መልእክቶች ያላቸው ሚዲያዎችን ከመከታተል ይልቅ የማይጠቅመውን እያዩ የጠፉ ብዙ ሰዎች ስላሉብን፣ ብዙ ወጣቶች ስላሉብን ሚዲያዎችን በጣም አጠቃቀማችን አግባብ ያለው እንዲሆን በስርዓት እንዲሆን ሁሉም በአግባብ እንድንጠቀም ቤተክርስቲያን ትሰራናለችና የሁሉ ባለቤት ወገኖችው ቤተክርስቲያን በአግባቡ መተን ቤተክርስቲያናችንን የምትመክረንን የምታስተምረንን ልጅነታችንን ባርካ በልዩ መንፈሳዊ በረከት የምታሳድገንን ቤተክርስቲያን ወደ እሷ በፍቅር እንድንመጣ እንደው አደራ ለማለት ነው። ሌላው ይሄ ፖለቲካው ስሜት የዘረኝነቱ ስሜት ብዙ የሰዎችን መንፈሳዊ ሕይወት እየጎዳ ስለሆነ በሚቻል አቅም ክርስቲያን ወገኑ ኦርቶዶክሳዊ ክርስቲያን ኦርቶዶክሳዊ አካሉ ለዚህ በዚህ መጠባበቅ መደጋገፍ ይጠበቅብናል። በሌላው ደግሞ የተለያየ ሰው አመለካከት ሊኖር ይችላል። አስተሳሰብ ፖለቲካዊ አስተሳሰባቸው ማንም ሰው የተለያየ ሊኖር ይችላል። ግን ያንን ሀሳብ የምንባላበት የምንጣላበት የምንጨቃጨቅበት ሳይሆን ወደ ፍቅር ወደ ሰላም ቁጭ ብሎ የመወያየት ቤተሰባዊነታችን መንፈሳዊነታችን ክርስቲያናዊ አንድነታችንን የሚነድለው እንዳይሆን መጠንቀቅ እንዳለብን እንደው በተለይ በወቅታዊ ዘመን ፈተና ላይ ያለንበት ብዙ ፈተናዎች ስላሉ እንደነዚህ አይነት ነገሮች ላይ ጥንቃቄ እንድናወቅ። ይሄ በዘር የምንከፋፈል ብዙ ሰዎች አለን። የኛ ዘራችን ክርስቶስ ነው መሰረታችን። መነሻችንን ብንቆጠር እና አዳምና ሔዋን ናቸው። ስለዚህ ከእንደዚህ አይነት ደካማ አስተሳሰብ ውስጥ ወጥተን ፍጹም ክርስቶስ ሀሳብ ውስጥ እንድንኖር የበለጠ ወደ መንፈሳዊ እውቀትና ብስለት እንድንደርስ አደራ እላለሁ። ጊዜውንም መዋጀት የሚጠበቅብን ስለሆነ ያለንበት ጊዜ አስፈሪ ስለሆነ ክፉ ጊዜ ስለሆነ ወደ መንፈሳዊ ልብና አስተሳሰብ እንድንመጣ አደራ እላለሁ። እግዚአብሔር ይስጥልን። ያው ስለነበረን ቆይታ እጅግ አድርገን እናመሰግናለን። ስለሰጡን አባታዊ ምክር ተግሳጽ በጣም እናመሰግናለን አባታችን። ሌላም ጊዜ እንደ እግዚአብሔር ፈቃድ ደግሞ እንገናኛለን። እናመሰግናለን። እግዚአብሔር ይስጥልን። እናንተንም ስራችሁን ይባርክላችሁ። ተባረኩ። እግዚአብሔር ይባርክ።